ሰላም ሰላም ውድና የተከበራችሁ የኔ ቤተሰቦች እንዴት ናችሁ? ደህና ናችሁ ወይ? እኔ ያለሁ እግዚአብሔር ይመስገን፣ ክብሩ ይስፋ ለመድኃኔዓለም። እናንተም ሰላምና ጤና እንዲሆናችሁ ባለ ትልቅ ተስፋ ነኝ። ሰላማችሁ ብዝት ትርፍርፍ ይበልልኝ የኔ ተወዳጆች። ዛሬም እንግዲህ ላለመጥፋት ያው መጥቻለሁኝ። ዛሬም በመጀመሪያ ሀይሚዬ የኔ ቆንጆ እንኳን ተወለድሽ፣ መልካም ልደት ብያለሁኝ። በባለፈው በጣም ተናድጄ ነበረ እውነት ለመናገር ማለት ነው። በተለይ ማለት የሚሰሩት ስራ ሳይሆን የሚሰሩት ስራ እነሱ አይዲያችን ነው ብለው ከመረጡት እኔ አያገባኝም ማለት አለመከታተል እችላለሁኝ። ግን ደግሞ ስጦታ መመለስ የለብሽም ማለት በጣም ነው የተናደድኩት። እዛ ቦታ ግን ገብቼ የሆነ ኮሜንት ቆምቻለሁ፣ ተሳድቤያለሁ። ክብረ ቢስ ነሽ ብያለሁ። በጣም ተናድጄ ስለነበረ ማለት ነው። በነገራችን ላይ የትላንትናው ያሳለፍናቸው ጥሩ ጊዜያቶች ለነገ ትዝታ ነው የሚሆኑት፣ ለዛሬም ለነገም ትዝታ ናቸው። መጥፎዎቹ ደግሞ ትምህርት ነው የሚሆኑና እንጂ እንደዚህ የምንጸጸትበት ነገር ምናምን ነው ብዬ አላስብም። ግን እሷ ስጦታ መመለስ ማለት አንዳንድ ኦዲየንስ ብዙ አሽቃባጭ ኦዲየንስ አለን፣ ሁላችንም እናሽቃብጣለን ለአንዱ ማለት ነው። ግን እና እንደዚህ ስትያሽቃበጡ በውስጥ ለጻፉልሽ አንቺ ለሰው ነው የምታድሪው ብዬ ተናግሬያለሁ። ክብረ ቢስ ነሽ ያልኩት የኦዲየንስን ወሬ እየሰማሽ እነሱ በውስጥ ምንም ይበሉሽ ምንም ዙሮ አንቺ እነሱ ትተዋወቃላችሁ። በዛ ላይ ደግሞ ያሳለፋችሁትን ነገር ነው ማየት ያለባችሁ። ግን ደግሞ አንቺ ማለት እናንተ አልተጣላችሁም ሲጀመር ማለት ነው። አልተጣላችሁም፣ ውሸት ነው። ይሄን ሰራችሁት አይዲያችሁ ነው ምናምን መብታችሁ ነው። እኔ መከታተል አልችልም። ያኔ እኔ መማር ያለ የሚያስተምር ነገር ለህይወት ብዙ ነገር አሁን ምሳሌ ሄሉ ብዙ ነገሮችን ተጋፍጣ ከዚህ ደርሳለች። ጠንካራ ናት። የሴት ልጅ ጠንካራ ስላየሁ በነገራችን ላይ እኔ ለሴት ልጅ ደጋፊ ነኝ። በዛም ይሁን በዚህም ሴት ልጅ ክብሯን የምትጠብቅ ሴት በቃ ጀግና ሴት ይመቸኛል በጥቅሉ ማለት ነው። ከምንም በላይ ማለት ነው ሴት ልጅ ከፍ ብላን ማየት ነው የሚያስደስተኝና ለሴት ልጅ ነው እኔ ክብሯን የምትጠብቅ ሴት ደስ ትለኛለች። ስለዚህ በቃ ወድሻለሁ፣ አሁንም ወድሻለሁ። ግን አይዲያችሁ አሁን ላይ ያመጣችሁት አይዲያ ስለደበረኝ ማየት አልችልም፣ አልፈልግም አለኝ። ግን ደግሞ በቲክቶክ ምናምን ተቆራርጦ እንዲያጋጣሚ ሳይ ስጦታ መልሰሻን ሀዛ ወዲህ መልሰሻን አንቺ አይታ ደግሞ ተመሳሳይ አይዲያችሁ ራሱ ተመሳሳይ መሆኑ ደግሞ ያቺም ማን ነው ስሙ አንቺው ተቃራኒ ጎባል በላት እንጂ መጣችሁት አይዲያ ራሳችሁ ናችሁ ዝሮ እሷም ደግሞ መለሰች። እና እንዴት ይሄ አሁን ከእናንተ ምንድነው የምንማረው? ትላንትና ያሳለፍኩትን በጥሩ ጊዜያት ዛሬ ላይ አንቺ አይቼ ያን ማድረግ አለብኝ እኔም ስጦታ የሰጠኝን ልመልስ? በጣም ነው የሚያስጠላው እውነት ለመናገር ራሴ ዝቅ እንደማድረግ ነው የሚታየኝ ይሄ ማለት ነው። እንደኔ እንደዛ ብዬ ነው የማስበው። በጣም ነው የሚደብረው። ምክንያቱም የትላንትናው ያሳለፍኳቸው ጥሩ ጊዜያቶች እግዚአብሔር በፈቀደው ነው ነገሮች የሚራመዱት። ስለዚህ ትላንትና ያሳለፍኳቸው ነገሮች ለኔ በጣም ጥሩ ትዝታ ናቸው። መጥፎዎች ደግሞ ትምህርት ይሆኑኛል። ያን ድጋሚ ያንን ስህተት እንዳልሰራ ለነገ ትምህርት ይሆኑኛል እንጂ ሌላ ነገር ምንም ማለት የሚያናድና የሚያቆጭ ነገር አይደለም። ቆጭቶች እና ደግሞ የኦዲየንስ ወሬ ምናምን አይሰማም ሲጀመር። አንቺ ትልቅ ዩቲዩበር ነሽ። ትልቅ እንደመሆንሽ ያኔ እድሜሽን ሳይሆን ማየት ያለብሽ አንደኛ የትልቅ ዩቲዩበሮች ጥቃቅን ዩቲዩበሮችን መስማት የለብሽም። የምትመከረውን እኔ የሚገርመኝ ነገር የሚመክሯችሁን ሳትሰሙ የሚሰርቧችሁን ስድብ የምትሰሙት ነገር ነው የሚገርመኝ ማርያምን። እስኪ ይሄን አታድርጉ ብሎ የሚመክራችሁን በስርዓትና በትዕግስት የሚመክራችሁን አሰሙ። ሲጀመር የሆነ የሚያዋርዳችሁን ስድብ ምናምን ስትሰድቡ ነው መሰለኝ የምትሰሙት። እና ያን ነገር ነው እናንተ ይዛችሁ ሄዳችሁት። ለምን አመልሽለትም? ምን ቤት ናት እቺ አመልሽለትም? እኛ እኮ ተከታይ ነን። በቃ ስራችሁ ስለተመቸነ ወይም ስለወደድናችሁ ልንከተላችሁ እንችላለን እንጂ ያንቺን ህይወት እኛን ያልኖርልሽም፣ አንቺ የኔን ህይወት አትኖሪም። እኔ ራሴ የምኖረው ነገር ህይወት አለኝ። አንቺ ራስሽ የምታራምዱ ነገር አለሽ። አንቺ የምትሰሪው ነገር ግን እኔን ትምህርት የሆነ ነገር የምማርበት ነገር ሊኖር ይችላል ከአንቺ ህይወት ላይ ማለት ነው። እና ይሄ የሁላችንም ህይወት በሚዲያ ቢወጣ ትምህርት ይሆናል ብዬ አስባለሁ። እና የአንቺም ህይወት ደግሞ ለእኛ ትምህርት መሆን አለበት እንጂ ትላንትና ስጦታ የሰጠኝን ዛሬ ስለተጣለሁት ዛሬ ስጦታ አልሰጥም። እና በዚህ ምክንያት ነው የሰደብኩሽ። ሀይሚዬ እንኳን ተወለድሽ። አሁንም በድጋሚ መልካም ልደት ይሁንልሽ። ያው እንግዲህ ቀሪ ዘመንሽ የተባረከና የተቀደሰ ይሁንልሽ። ወደፊት ደግሞ ያው ታስተካክላችሁ እውነት ለመናገር ከዚህ ጅል ህይወት ከዚህ ጭቅጭቅ አይዲያ ወጥታችሁ በጣም በፍቅርና በስርዓቱ እንደምትመጡ ባለ ትልቅ ተስፋ ነኝ። ያው እንግዲህ ቀጥይበት።
ይህን ስራሽን አይደለም ቀጥይበት ያልኩሽ፣ የድሮውን ስራሽን ቀጥለሽ ወደፊት ጉዞ ወደፊት ብያለሁ። እና ሄሉዬና ቢኒ ትላንትና የትላንትናውን ቪዲዮ ቴክስቱ ሲደርሰኝ በጣም ደንግጬ ማለት ነው። እውነት ለመናገር በጣም አልተመቸኝም። በጣም ቢዚ ነበርኩ። ደንግጬ አሳልፌ ነው ያየሁት። ፕራንክ መሆኑን ሳያረጋግጬ ዛሬ ነው ያየሁትና ቢኒ በጣም ተገንቷል። በባለፈውም በጣም እኔ ራሱ ብዬ ነበረ ቀጣይ ምን እንደሚወጥህ ጭንቀት አይችልም። አንደኛ በጣም ማለት አስቤ ነበር፣ ግን እንደተባለው ትንሿ ነገር ነው። ይህቺ ትንሽ ነገር ናት። ከዚህ በላይ ግን ብዙ ነገር ታደርገዋለች ብዬ ነበረ። ቃለል አድርጋ ነው እሷ የሚፈተናቸው እና የዛሬው ጥያቄ እና መልሳቸው በጣም ነው ደስ ያለኝ። እውነት ለመናገር ያብ አስደስተኛል። ብዙ ጥያቄዎችን ጠይቃ ማለት ነው። እኔም ይሄን ጥያቄ ራሱ ያው ግን ከጊዜ ጊዜ ትንሽ እየሄዱ ምናምን አመት ምናምን ሲሆናቸው ይሻላል ብዬ ነበር። እኔ ራሱ ጥያቄ ልል ነበር ጠይቁልን የሚል ነገር ማለት ነው። እና እሷ ቀድማ ጠይቃቸዋለች። ደስ ይላል፣ ግን ደስ ይል ነበረ በጣም ያኔ ደስ ይላል። የዛሬው ጨዋታቸው ምናምን ተመችቶኛል። እንግዲህ ደግሞ የሚገርመው ነገር አንድ ቁጥር ቶሎ ብላ መጣለች ማለት ነው። እናንተ ሁላችሁም ሸር እያረጋችሁ ምናምን ደስ በሚለው ሁኔታ ማለት ነው። አንድ ቁጥር ቶሎ ፈጥራ ነው የመጣችሁ እና እንግዲህ ሸር እያረጋችሁ በዩቲዩብም ሆነ በቲክቶክ ሸር እያረጋችሁ ምናምን ጉዞ ወደ 150K መግባት አለባት። ጀምር እስካሁን 150K መግባት ነበረባት። በእነሱ ስንፍና ነው በእርግጥ እስካሁን የቀራቸው እንጂ በእኛ አይደለም። እና ተወዳጆች እንግዲህ ያው ደግሞ እስከምንገናኝ ድረስ መልካም ቆይታ ይሆንላችሁ የኔ ወዶችዬ። በጣም ነው የምወዳችሁ።